የነጻነት ባለቤትና ነጻነት በትዳር አብረው አልነበሩም። ጥምቀት ከዚህ በኋላ በጎንደር መከበር የለበትም። እንዲህ ከላይ ሆኖ የሚጨፍሩት ሆዳቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ህይወታቸው ምንም አይገዳቸው የህንጻው ባለቤቶችም ቢሆኑ ማለት ነው። ራሷን አጠፋች። መንስኤው ምንድነው ብላችሁ ከጠየቃችሁኝ ራሷን አጠፋች። ጎንደር ዩኒቨርሲቲ ሐኪሞች ላይ ያረጋችሁትን ያለውን ጫና እየሰማን ነው። ሰላም እንደምን ቆያችሁ የተከበራችሁ ቤተሰቦቼ፣ በወቅታዊ መረጃ ተመልሻለሁ። ከመግቢያችን ላይ የተመለከታችኋቸውና በርከት ያሉ መረጃዎች አሉ። እስከ መጨረሻው ከቆያችሁ የምታደምጡት ይሆናል። በእርግጠኝነት ለዚህ ቻናል አዲስ ስለምትሆኑ ሰብስክራይብ ማድረጋችሁ እንዳይረሳ። ቤተሰቦቼ መረጃዎቹ በርካታ ሰዎች ጋር ይደርሱ ዘንድ ላይክ እና ሼር አድርጉት። ወደ መረጃዎቹ እናምራ። ወደ መጀመሪያ መረጃችን ስናቀና ነጻነት ወርቅን አስመልክቶ ነፍሱን ይማረውና አንድ እህታችን ወጣ ከሚስቱ ጋር እንደተፋታ በቅርብ ጊዜ ሚስቱ ጋር እንደተፋታ የገለጸችው መረጃ አለ። ስለሱ መረጃ እስቲ አድምጠን እንመለስ። የነጻነት ባለቤትና ነጻነት በትዳር አብረው አልነበሩም። ነጻነት ባለቤት በሽኝት ወቅት ፊቷን ከሚዲያ ካሜራዎች ለመሸፈን ያደረገችው ከፍተኛ ጥረትና በኢቢኤስ ቴሌቪዥን የቀጥታ ስርጭት ላይ ረጅም ሰዓት ፊቷ ተሸፍኖ መታየቱ ምክንያቱ ምን ሊሆን ይችላል የሚል ጥያቄን በብዙዎች ዘንድ ፈጥሯል። ታዳሚው ለምን እንደሌሎች የቤተሰብ አባላት ሐዘኗን በግልጽ አልገለጸችም የሚሉና የመሳሰሉ ጥያቄዎች በማህበራዊ ሚዲያ በስፋት ሲሰነዘሩ ተስተውሏል። ለነዚህ ጥያቄዎች ምላሽ ሊሆኑ የሚችሉ መረጃዎችን ቶክ አሊያም ወሬ ነጋሪው የተሰኘ ዩቲዩብ ገጽ ይፋ አድርጓል። ምንም እንኳን መረጃዎቹ በይፋዊ አካል የተረጋገጡ ባይሆኑም ይህችን እስት እንደገለጸችው ነጻነትና ባለቤቱ ንጹህ ለተወሰነ ጊዜ ተለያይተው ነበር በማለት በድፍረት ቪዲዮ አጋርታለች። እንደሰማችሁ ነው። እናንተም እስቲ በዚህ ዙሪያ ላይ ሐሳብ ካላችሁ ሐሳባችሁን በኮሜንት አስፍሩ። ወደ ሌላ መረጃ እንለፍ። ነጻነት ወርቅን እንመስላለሁ ብሎ የመጣው አንድ ሰው ያለ ድምጹን ይመስላል። እስቲ አድምጡትና ሲያሳብ ሰጡበታላችሁ። ይህ የኢቢኤስ ጫውታ ነው። ላችሁ ተጣለና ተወክተሉቻችሁ ትሸለማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ እናመሰግናለን። እኔ ነጻነት ማለት አንዱ ዓለም ነኝ። ቤተሰቦች እንደሰማችሁን ነው። አርቲስት ነጻነት ወርቅን ነፍሱን ይማረውና እንግዲህ በብዙ ነገር ወደሱ ይቀርባል፣ መልኩም ድምጹምና በርካታ ሰዎች የቤተሰብ ጨዋታ ለይስራ ከነጻነት ህልፈት በኋላ እንግዲህ ኢቢኤስ ጨዋታ ያው ቢኖር ጥሩ ነው የሚሉ ሰዎችም አሉ። አንዳንድ ሰዎች ደግሞ እንግዲህ ያቀርቡት ሐሳብ እንግዲህ ከዚህ በኋላ ከነጻነት ውጪ የቤተሰብ ጨዋታ ማየት ከባድ ነው። ከዚህ ቀደም ራሱ እሸቱ ገብቶ ብዙም እንግዲህ ተቀባይነት ሳያገኝ ሲቀር ነጻነት ወርቅን ገብቶ ነው እንግዲህ ቀጥሎ ብዙ ተቀባይነት ሊያገኝ ይቻለውና ለኛ ይሄን ማየት እጅግ አስቸጋሪ ነው ብለው የገለጹ ሰዎችም አሉ። እናንተ እስቲ ስለዚህ ሐሳብ ምን ትላላችሁ? እንግዲህ አርቲስት ነጻነት ወርቅን ነፍሱን ይማረው። እስቲ ወደ ሌላ መረጃ እንቀጥል። ወደ ሌላ መረጃችን ስናቀና እንግዲህ ጥምቀትን በጎንደር ለማክበር የሄዱ ቲክቶከሮች ነበሩ። እነዚህ ቲክቶከርም እንግዲህ ትክክል ባልሆነ መልኩ እየጨፈሩና እየዘፈኑ እንግዲህ የተለያዩ የባህል ዘፈኖችን በመጥቀስ በጥምቀት በዓል ላይ እየጨፈሩ ተገኝተዋል። እንግዲህ በርካታ ሰዎችም ይህን ነገር ተቃውመዋል። ጥምቀት እንግዲህ ጥምቀትን ለማክበር የምንወጣው እንግዲህ እየዘመርን እግዚአብሔርን እያመሰገንን ነው እንጂ በፍጹም እየጨፈርን መሆን የለበትም ሲሉ በርካታ ሰዎች ተቃውመዋል። ይህም ትክክል ያልሆነ ነገር ነው። ብዙ ሰዎች ስተት ነው ብለዋል። እንግዲህ የእናንተን ሐሳብ ምንድነው? ያው ሰው ላይ መፍረድ አንችልም፣ ግን ቢሆንም ግን ስተት የሆነውን ነገር ለሰዎች ተናግረን እንግዲህ ያ ነገር እንዳይቀጥል ማድረግ አለብን። እስቲ ሌሎች መረጃዎችም አሉ። እስቲ አድምጡት እስቲ። እንዲህ ከላይ ሆኖ የሚጨፍሩት ሆዳቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ህይወታቸው ምንም አይገዳቸው የህንጻው ባለቤቶችም ቢሆኑ ማለት ነው። ቅድስት ቤተክርስቲያን ምን አይነት ሁኔታ ላይ ይቱን ምን አይነት ጭንቅላይቱን ያልገባቸው በዓሉን በምን አይነት መልኩ ማክበር እንዳለባቸው ያልተረዱና አላዋቂዎች ቅዱስ ሆሴዕ እንደተናገረው ህዝብ ዕውቀትን ከማጣት የተነሳ ጠፍቷል ብሎ የተናገሩት ትንቢት የተፈጸመባቸው ዕውቀት ሳይኖራቸው ዕውቅናን ያገኙ ሰዎች ሲሆኑ ከታች ሆኖ የሚጨፍሩት የሚጸሉት ደግሞ የነዚህ አምላኪዎች ሆኑ ሰውን የሚያመልኩ ስለ ቅድስት ቤተክርስቲያን ማይጨንቃቸው በዚህ የጥምቀት በዓል እንኳን ቅዱስ ፓትርያርካችን ምንም አይነት መግለጫ አልሰጡም፣ ምንም አይነት መልእክት አላስተላለፉም ብሎ እንደመጨነቅ አንድ ተራ ቲክቶከር መጣ ብሎ እንዲህ አገሩን ከቦ መስፈንና መዝለል ልክ የሚመስለው ያላወቀ መማር የማይፈልግ ቤተክርስቲያን አላስተምር አባቶች ለትለት ኑና አስተምራችሁ ሲሏችሁ መማር አንፈልግም ብለው የትም ከርመው አሁን ለጥምቀት ተሰባስበው የሀገሩን ወጣቶች የሚያሰድቡ አባቶችም ቤተክርስቲያንን የሚያስነቅፉ ሰዎች ናቸው። እንዲሁም ደግሞ በዚህ የጥምቀት በዓል ላይ ስርዓቱን ትታችሁ እንዲጨፍሩና ሲዘሉ የነበራችሁ ሰዎች ይሄን ማወቅ አለባችሁ።
ቅዳሴያችን ላይ ምን ይላል? ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ። በዓልን በረከት በሚገኝበት ፈንታ እንዲመዝለንና መጨፈር ከእግዚአብሔር ዘንድ በረከትን ሲሆን የሚያስቀብል በበረከት ፈንታ መርገምን የኃጢአት ስርየትን እናገኝ ነበር። በኃጢአት ስርየት ፈንታ ደግሞ ገሃነመ እሳትን የሚያስቀብል ስራ ነው የሰራችሁ። የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ የለፉ አባቶችና ወጣቶች ቢኖሩም ግን ደግሞ በእነዚህ ሳያውቁ ምንም ሳይመረምሩ ምንም ሳያጠኑ በታወቁ ተራ ሰዎች አማካኝነት የጥምቀት በዓል መንፈሳዊ ይዘቱን ለቆ በማይሆን መልኩ እንዲታሰብ አድርገውታል። ይሄ በዓል መንፈሳዊ ይዘቱን ጠብቆ እንዲከበር ብዙ የሰንበት ትምህርት ቤት አባላት ብዙ ጥረትን አድርገዋል። እንዲሁም ደግሞ ብዙ ማህበራት ማህበረ ቅዱሳንን ማየት እንችላለን። ሰለስቱ ምዕት ማህበር ማየት እንችላለን። ማህበረ እስጢፋኖስን ማየት እንችላለን። ማህበረ አእላፍ መላእክትን ማየት እንችላለን። እነዚህ ሁሉ ሌሎችም ያልጠራዋቸው በዓሉ መንፈሳዊ ይዘቱን ይዞ እንዲከበር ብዙ ወጣቶችን ሰብስበው በስራቸው አድርገው መንፈሳዊ ልብስን አልብሰው ብዙ ዝግጅቶችን ተዘጋጅቶ የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ ጥረት ጥረዋል። ግን ባልተማሩ የትም በነበሩ ቤተክርስቲያንን በማይሰሙ ዕውቀት ሳይኖራቸው ዕውቅናን ባገኙ፣ ሁለተኛ ነገር ደግሞ ክርስቲያን ተብሎ ማይተብ አንጠልጥለው ቤተክርስቲያንን በማያውቁ ጥምቀት እንኳን ለምን እንደሚከበር ምን አይነት ምስጢር እንደተፈጸመበት ለምን ጎንደር ላይ ጥምቀትን ማክበር የተለየ እንደሆነ እንኳን ሳይገባቸው የሚጨፍሩ ሰዎች የእነዚህ ሁሉ ድካም ተሸፍኑ። ውድ ቤተሰቦች የጥምቀት በዓልን እንግዲህ እግዚአብሔርን እያመሰገን እየዘመርን ነው መሆን ያለበት እንጂ እየጨፈርን እየተዝናና ምናምን መሆን የለበትም። ብቻ በቀጣይ ዓመት ያው ይስተካከላል ብዬ አስባለሁ። እንግዲህ እግዚአብሔር ለሁላችንም ልቦና ይስጠን። ወደ ሌላ መረጃችን ስናቀና ቤተሰቦች እንግዲህ አንድ ዶክተር እንግዲህ ከዚህ ቀደም እንግዲህ ለመመረቅ በጣም ጥቂት ጊዜ ሲቀራት ራሷን አጥፍታለች። እንግዲህ እጅግ በጣም ነው የሚያሳዝነው፣ ልብ ይነካል በእውነቱ ቤተሰቦች። ምክንያቱም እንደሆነ እስቲ እህታችን ትነግረናለች፣ እናድምጣት። ራሷን አጠፋች። መንስኤው ምንድነው ብላችሁ ከጠየቃችሁኝ ራሷን አጠፋች። ለምን? እሷ ለሌላው ሰው ዋጋ ትከፍላለች፣ ለሌላው እንቅልፏን አታ ትሰራለች፣ ለሌላው ምግቧን ትታ ትሰራለች፣ ለሌላው ያለቀሰች ሲፒአር ሰርታ ወደ ህይወት ሊሞት ያለውን ፔሸንት ትመልሳለች። ለሷ ጊዜ ግን የሚደርስላት ጠፋ። ጎንደር ዩኒቨርሲቲ ሐኪሞች ላይ ያረጋችሁትን ያለውን ጫና እየሰማን ነው። ዛሬ ጧት ተነስቼ የሆነ ፖስት ሳይ ራሷን አጠፋች ሲባል ማመን ያቃተኝ፣ የታመመች ነበር የሚመስለኝ። ስለ ታሪኳ ስጠይቅ ምትገርም ሴት እንደነበረች፣ ምትገርም ሐኪም እንደነበር 3 ወር ሰው ሲቀረው 3 ወር ሲቀረው ደከማት። የሰው ስድብ ደከማት። ድካማን የሚሰማት ሰው እንደሌለ ገባት። እሷ ለሌላ ሰው እንጂ ለራሷ እንዳልተፈጠረች ገባት። ደከማት። ጎንደር ዩኒቨርሲቲ ግን ስትሞት የእሷን ስም እንኳን ጠርቶ ይኸው ሞታለች ብሎ እንኳን እንትን አላለም፣ አክኖሌጅ አላደረገም። ስፔሻሊ ኢንተርና ሐኪሞች ላይ እጥረት እንዳላችሁና ጫና እንደምታደርጉ ጎንደር ዩኒቨርሲቲ ሰምተናል። በዚህ ዓመት ብቻ ስንት ሐኪም ሞቷል በእናንተ ቤት ውስጥ? እንዴት ነው ለሌላው ለማዳን እየሰራ ራሱ ሲሞት ዝም የምትሉት? ሰውን ማሰቃየት እንዴት ኖርማል ይሆንባቸዋል? ይሄ የሰይጣናዊ አስተሳሰብ አይደል እንዴ? ምን ማለት ነው? ጎንደር ዩኒቨርሲቲ say her name ሜሪ አበበ የሐኪሞች ሞት ይቁም። እጅግ በጣም ልብ ይሰብራል በእውነቱ ቤተሰቦች። እንግዲህ እግዚአብሔር መልካሙን ቀን ያምጣ። እጅግ ያናዳል። ያው እንግዲህ ቤተሰቦች በዚህ ዙሪያም ሐሳብ ካላችሁ በኮሜንት በኩል ሐሳባችሁን እንድትሰጡ ጠይቃችኋለሁ። የስደትን ክፋት ከዚህ እህታችን ነው ልንማር የምንችለው። እጅግ በጣም ያስደበረኝና ያስከፋኝን ቪዲዮ ላስደምጣችሁ። በጣም ልብ ይሰብራል። አሁን እህታችን እንግዲህ በጥሩ ሁኔታ ላይ ትገኛለች። ሰበር መረጃ ተሰምቷል። አሁን ጥሩ ላይ ነች። ግን ከዚህ ቀደም ያጋጠማትን የስደት ሁኔታ ነው እንግዲህ ቅርብ ጊዜ ይሆናል የተናገረችው። እንግዲህ እግዚአብሔር ፈቅዶ ጥሩ ነገር ላይ ሆናለች። እስቲ አድምጡት ቤተሰቦች። ሰላም፣ እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው ቦታው ያለውበት አካባቢ ማለት ነው። ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ አመቴ ነው። በብዙ መከራና በብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ ይፈቀድልኝም ማታ ማታ ማለት ነው። 1 ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። የምበላው ደቂቃ ሰዓት ተሰጥቶኝ ነው 15 ደቂቃ
ያም ሆኖ ሳያልቅ ነው ተነሽ መባለው ማለት ነው የምነሳው እና እየተደበደብኩ ነው የምሰራው። ምበለው ምግብ ልበላ ያቀረኩት ምግብ ትደፋብኝ ፊቴ ላይ ሲጋ ፊቴ ላይ የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም በሚያስሩት ነገር ነው ሁሉ ጊዜ የሚያስፈራራኝ። አንቅሻለሁ በዚህ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ሆነ ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው ቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ ሬሳሽን ራሱ ሰው አያየውም ነው የሚለኝ እና በጣም ፈርቻለሁ። ይሄ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። እንደሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያወት ማንም ሰው እንደማይጨክንብኝ አውቃለሁ። እጅግ ልብ ይነካል። ዲላ በቅዱስ ሚካኤል ዕለት አዝናለች። የቅዱስ ሚካኤልን ታቦት ከትላንት በስቲያ ለማስገባት በትከሻው ምንጣፍ ተሸክሞ ሲያገለግል የነበረው ወጣት አገልግሎቱን እንደጨረሰ ሕይወቱ አልፏል። ከኋላዬ የምትመለከቱት ወጣት የአብስራ ገሰሰ ይባላል። በምድራዊ ጉዞ የመጨረሻ ሰዓታት ላይ እንኳን በትከሻው ምንጣፍ ተሸክሞ የእግዚአብሔርን ታቦት በማገልገል ላይ ነበር። ለጥምቀት በዓል ቤተክርስቲያንን ያለ እረፍት ሲያገለግል ሰንብቶ የቅዱስ ሚካኤልን ታቦት በክብር ወደ መንበሩ አስገብቶ ነው የተመለሰው። ነገር ግን ታቦቱን ሸኝቶ እንደተመለሰ አመሻሽ ላይ በደረሰበት የመኪና አደጋ ሕይወቱ በአሳዛኝ ሁኔታ አልፏል። ደከመኝ ሰለቸኝ ሳይል ሲያገለግል የነበረው ይህ ወጣት ቤተክርስቲያን ግቢ ውሎ ከቤተክርስቲያን ደጅ እንደወጣ ወደ ሰማይ ቤት ተጠርቷል። በአገልግሎት ላይ እያለ ማለፉ ለቤተሰቦቹ ትልቅ መጽናኛ ይሁን፣ ዋጋው በሰማይ ትልቅ ነው። ለወንድማችን ነፍስ ይማር፣ ለቤተሰቦቹ ደግሞ ጽናትን ይስጥልን። ጋይስ ጥንቃቄ አድርጉ። በዚህ ሰዓት እጅግ አስደንጋጭ የተባለ መረጃ ተሰምቷል። በየሰዓቱ ከ1000 ሰዎች በላይ በደም ግፊት ምክንያት ህይወታቸውን እንደሚያጡ የዓለም ጤና ድርጅት አስታውቋል። በWHO መረጃ መሰረትም በየሰዓቱ ከ1000 ሰዎች በላይ የደም ግፊት ምክንያት በሚከሰት የልብ ድካምና በድንገተኛ የጭንቅላት ውስጥ ደም መፍሰስ ወይንም ስትሮክ ህይወታቸውን እንደሚያጡም ተገልጿል። ይህም ማለት በየቀኑ በአማካኝ 24000 ሰዎች በዚህ ምክንያት ይሞታሉ ማለት ሲሆን ታዲያ አብዛኞቹ ሞቶች በቀላሉ የአኗኗር ዘይቤያችንን በመቀየር መከላከል ይቻላል። ለምሳሌ የጨው መጠንን መቀነስና የተመጣጠነ ምግብ መመገብ፣ የትንባሆ ምርቶችን መጠቀም ማቆም፣ እንዲሁም ዘውትር ስፖርታዊ እንቅስቃሴዎችን ማድረግና በቂ እንቅልፍ በመተኛትና ጭንቀትን በመቀነስ እነዚህን ድንገተኛ የሞት አደጋዎች መከላከል ይቻላል። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት ፎሎ ያድርጉም። ውድ ቤተሰቦቼ የዛሬ መረጃዎች ይሄን ይመስላሉ። እንግዲህ ቤተሰቦች ሰብስክራይብ አድርጉ። እርግጠኛ ነኝ ሰብስክራይብ አላደረጋችሁም፣ ከታች ተመልከቱት፣ ሰብስክራይብ አድርጉ። እዚህ ድረስ ላያችሁ እግዚአብሔር ያክብርልኝ። አመሰግናለሁ። ለሌሎች ሰዎች ጋር እንዲደርስ ሼር እና ላይክ አድርጉት። መልካም ጊዜ